We got Super Mick Arteta champ Arteta እንደኔ ናፈቀህ ነው ማለት ስለ ትራንስፈር ዊንዶ ተጠይቆ ከክሮንኪዮሽ ጋር ከአንድሬ ቤርታ ጋር እኔ ምናምን ነገር በደንብ አድርገን ዲስከስ አድርገን ሌቭላችንን ከፍ የሚያደርጉ ተጫዋቾች ነው የምንፈልገው ስኳድ ስለገነባን ማለት አምና 9 ተጫዋች 8 ተጫዋች አስፈረምን አይደል ስኳድ አለ በየቦታው ሁለት ተጫዋች አለን አሁን ምን እንደሚያስፈልገን የተጫዋች ጥራት ደግሞ ዝም ብለ ጃምብ ብለ አትገባም ነው ማለት አምናት እዚህ ላችኋላ it's going to be a big one አለ ትራንስፈር ዊንዶው ሲባል it's going to be a big one አለ ከዛ ላ 8 ተጫዋች አመጣ ሊጉን አነሳ ተረዳጋር አሁን ደግሞ ብዙ ስራ አለብን ምርጥ ኳሊቲ ያላችሁ ተጫዋቾች ነው ምናመጣው ብሏል እመነው trust the process ሚካኤል አርቴታ እንደናፈቅሽ ነው ማለት ቪኒ ሪያል ማድሪድ ካደሰ ምን ማለት እንደሆነ በዚህ ቪዲዮ ነግራለሁ ካላደሰ እንደምናመጣው ቃል ገባላለሁ እያንዳንድሽ ማን ነው ካላደሰ ለመግባት ገንዘብ አዘጋጂና እንተያያለን የዛኔ ገባሻላ አቀሙ ካለሽ ቪኒ ለማምጣት አዘጋጂ ገንዘብ ካላደሰ ማን እንደሚያመጣው እናያለን የቪኒ ጉዳይ ግን ከኛ በላይ እንቅልፍ ያሳጣቸው የተቃራኒ ክለብ ደጋፊዎች ናቸው ከኛ ጋር ስሙ መያዙ ብቻ ያንገበገባቸው የሚገኙ እነሱ እንደሆነ ታውቃላችሁ ታዲያ ዛሬ በወጣ መረጃ መሰረት ቪኒ ከማድሪድ ጋር ለመስማማት እንዳሰበ ነው እንግዲህ አንዳንድ ሚዲያዎች እየጠቀሱ የሚገኙት በእርግጠኛ ተአማኝ ነን ብለን ቀጥተኛ መረጃ ከምንወስድባቸው ሶርሶች ይሄ ነገር አልወጣም ቢሆንም ግን ቪኒ ቢመጣም ባይመጣም እኛ ፕሪሚየር ሊጉ ላይ ማለት ነው ቀኝ ከመግዛት የሚያስቆመን የለም እመኑ አሁን አውሮፓውን ቀኝ ለመግዛት ስላሰብን ነው ሃይ ስታንዳርድ ያላቸውን ተጫዋቾች አፈላልገን እያደንን የምንገኘው ይሄንን ተረዱ ጀማው አሁን ለሚንጫጩት ለአንዳንድ ክለብ ደጋፊዎች እንግዲህ መልስ መስጠት አይጠበቅብንም ታውቃላችሁ አይደለ የቪኒ ጉዳይ ገና አላለቀም ጀማው ገና ከስምምነት ለመድረስ እየሄዱ ነው የሚል መረጃ እየወጣ ያለው ከመጣ በነገራችን ላይ ይሄ ልጅ ትልቁ ተጠቃሚ ነው እሱ ነው አዲስ ታሪክ የሚሰራበት ቡድን ላይ ነው የሚመጣውና ሐውልቱን ሊያስተክልለት የሚችል ክለብ ላይ ነው እየጠራ ነው የምንገኘው ገብቷላ ካልመጣም እንግዲህ በማድሪድ ቤት ያርግለት እዛ ዋንጫ የጠገበ ቡድን ላይ እንግዲህ ታሪክ ሰራለው ማለት ከባድ ነው አዲስ ታሪክ ተጽፋለና ወደዚህ ክለብ ብለናል ከመጣ ይምጣ ካልመጣስ ቪኒሲየስን በተመለከተ ሰበር የሚባሉ ዜናዎች ከመሸ እየወጡ ይገኛሉ መረጃዎችን ባጭሩ እንመልከት ፎሎ ኮፒ ሊንክ ላይክ ያደርጋችሁ እስከ መጨረሻው ተከታተሉ መጀመሪያም ፔፔ አልቫሬዝ ባጋራን መረጃ መሰረት ሞሪኒዮ ቪኒሲየስን አሁን ለሚሰራው ሪያል ማድሪድ ብዙም ጠቃሚ ነው ብሎ እንደማያስቡ የሚያሳይ መረጃን ይዞልን ወጥቷል ሪያል ማድሪዶች ተጫዋቹን በግድ ከክለባቸው እንዲወጣ ያደርጉትም ነገር ግን ጥሩ ጥያቄ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ፈቃደኛ ሊሆኑ እንደሚችሉ የፔፔ አልቫሬዝ መረጃ አሳይቷል በተጨማሪም ሃንድ ኦፍ አርሰናል ባጋራን መረጃ መሰረት ክለባችን ከቪኒሲየስ ካምፕ ጋር ንግግሮች እንዳደረገ የሚያሳይ መረጃን ይዞልን ወጥቷል የቪኒ ካምፕም ተጫዋቹ ከሪያል ማድሪድ ጋር የሚያደርጋቸው ንግግሮች የማይሳኩ ከሆነ ክለባችን ተጫዋቹን ለማስፈረም ዝግጁ እንደሆኑ የቪኒ ካምፕ እንዳወቁ ሃንድ ኦፍ አርሰናል ጨምሮ ዘግቧል ሪያል ማድሪድ እና ቪኒሲየስን በኮንትራት ዙሪያ በሚቀጥሉት ቀናቶች ወደ ንግግር እንደሚገቡ ሃንድ ኦፍ አርሰናል ጨምሮ ዘግቧል አርሰናልም የቪኒሲየስ ዝውውር ላይ ለመግባት ዝግጅቱን ጨርሷል እስከዛ ግን የሁሊያን አልቫሬዝ ዝውውር ላይና ሌሎች ዝውውሮች ላይ እየሰራ እንደሆነ ሃንድ ኦፍ አርሰናል ጨምሮ ዘግቧል ቪኒን በተመለከተ ከመሸ የወጡት መረጃዎች እነዚህን ይመስላሉ ነገ ደግሞ በሌሎች መረጃዎች የምንገናኝ ቻምፕ አቃለው ሂር ዊ ጎ ዜና ብቻ ነው መስማት የምትፈልገው አቃለው በጣም ተሰላሽተሃል ግን ትራማ ስላለብህ ነው ከዚህ በፊት እንደዚህ ብለው አጓግተው ላሽ ብለውናል ምናምን ሚል ትራማ ልክ አምናም ደግሞ ዋንጫውን አጣ ነው ይሄን ጨዋታ ከተሸነፍን ዋንጫውን አጣ ነው ሚል ትራማ ይዞ ማን ነው ገና ነጥብ ሳትበለጥ ራሱ እጅ ሰተ ነበር ግን ዋንጫውን በላ ነው ገባር ስለዛ አንዳንዴ ረጋ ማለት ያስፈልጋል ነው ማለት እኔን እመነኝ ገባርለ ቪኒሲየስ ጁኒየር ኮንትራት ካልፈረመ ሪያል ማድሪድ ካላደሰ እኔ የፈለከውን እቀጣለሁ አመጣልሃለሁ ነው ማለት አርቴታና ቤርታ ጋር ደውለን ራሱ ወሬ አውርተናል ክሮንኪዎች ራሱ ነው የደወሉልኝ ገባርለ ግን ሪያል ማድሪድ ከፈረመ እኛን ተጠቅመውን ማለት ወደ አርሰናል ይሄዳለው ሚል ወሬ አስወርቶ ሪያል ማድሪድ የሚፈልገውን ኮንትራት ሰጥቶት ካደሰ ኮንትራቱን ምን ማለት እንደሆነ ሊገባህ ይገባል ሌሎች ብዙ ቡድኖች እኮ አሉ ትላልቅ ቡድኖች አይደል ወደ ከለ ሄዳለው ብሎ ሪያል ማድሪድን ጃስ የሚልበት ገባል እዚህ ያለ የደከመ ጠላት ብቻ ነው እንጂ የሚስቅብህ ሪያል ማድሪድ አርሰናል ሊሄድ ነው ሲል አልሳቀማ ምክንያቱም ለልጁ የሚፈልገውን ነገር ሰጠው አይደል ገባል ወደ አርሰናል ሄዳለው ሚል መረጃ ሲወጣ 1 አመት ከ6 ወር የቆየውን ድርድር ማን ነው የሚፈልገውን ነገር ለቪኒ ከሰጠው ማድሪድ ግን አልሳቀም ማለት ገባረ ጠላት ነው የሳቀው ይሄ ደግሞ ትልቅ ነገር ነው ምን ገባርለ ምንም ብትል ምንም አርሰናል ከዩሮፕ ቤስት ከሚባሉ ቡድኖች ውስጥ አንዱ እንደሆነ ማድሪድ ይመሰክርልሃል እነዚህ ዱቄቶች ተዋቸው ገባርለ ለኳሊፊኬሽን ነው የሚጮቱት ኳሊፋይ ለማድረግ መብላት የሚባለውን ኳሊፋይ ለማድረግ የሚጮት ሰው ይሄን ሊያወራ አይገባም አንተ ቆፍጠን ነው ማለት ያለብህ አባትዬ ንዙር ከጨረስ ነው ዘለቀ
የሚያስብልህ ማን ፔፕ ነው ዘለቀ እያልክ የምትጠራው ማን ቪኒሲየስ ጁኒየር ቱ አርሰናል ዘ አትሌቲክ ላይ ከ2-3 ደቂቃ በፊት ነው ብሮስኪ። ይሄ ነገር ዝም ብሎ አይደለም። ሪያል ማድሪድ እዛ ቦታ ላይ ኪሊያን መጫወት እየቻለ ያን ዲዮማንዴን እየጠየቀ ነው በ100 ሚሊዮን ፓውንድ ሮድሪጎ እያላቸው ምናምን ማለት ነው። ስለዚህ ያ የሆነ ነገር ለአንተ ሊነግርህ ይገባል። ቪኒሲየስ ጁኒየር አርሰናል መጣ ማለት ሌፍት ዊንግ ኦን ሎክ ዴድ ዳውን ብሩኖ ጉማሬስ መሃል ላይ ማርቲን ኦዴጋርድ ዴክላን ራይስ ቡካዮ ሳካ ባጋብለረበስ ፌር አይደለም ማን ፌር 3-4 ዳይን እንገዛሃል 10 ነው የምንገዛህ ማን ይሄ ሲቹዌሽን ብቻ እንዲፈ አንድሪያ በርታ ዩ ቼንጅድ ማይ ላይፍ ያለው በርታ ዩ ቼንጅድ ማይ ላይፍ ብለንህ ነበራ። በዚህኛው ይሄን ከሰራህ ደግሞ ማን በቃ አንድ ስቴፕ አሰት ቲም ከበስ እንደለው የምንመለከተው ፎሎ ኮምፒቲሽን ያረጋችሁ የመቻችሁ። ቪኒሲየስ ጁኒየር ሪያል ማድሪድ ቤት ይቆያል ይለናል ስካይ ስፖርት ዛአርከይ። ሪያል ማድሪድ ልጁን የመሸጥ ፍላጎት የላቸውም። በኮንትራቱም ጉዳይ ከስምምነት ላይ እንደሚደርሱ እርግጠኞች ናቸው እና ልጁ በሪያል ማድሪድ ቤት ይቆያል የሚል መረጃ ሳሙኤል ሉካረስት ምናምን ለማንቸስተር ዩናይትድ ቅርብ የሆነው ሞር የማንቸስተር መረጃዎችን የሚያወጣው ለስካይ ስፖርት የሚጽፈው ጀለስ ነው እንትን ያለውና ምንድነው ነው አሁንስ እኔ ዴቪድ ኦርኔስተን መጥቶ ሰበር እንዳለ አሁንም ሪያል ማድሪድ ቤት ይቆያል እስካላለ ድረስ አላምንም። ዛሬ እንደምዛ አስቀምጥላችሁ ከሪያል ማድሪድን ከእንትኑ ላይ ከኢንስታግራም እና ከኤክስ ላይ አንስቶታል ምናምን እየተባለ ነበር። ቪኒሲየስ ማለት በቃ ህዝቡ ውር ተፋጠነ እያልኩኝ የሆነ ዱብዳ ያመጣል እንዴ ስካይ ስፖርታዊ ምንድነው የሚሰሩት? አላምንም። ኦርኔስተን እስካላል አላምንም።